ዛሬ ላይ ግን ያው የተለያዩ ስፖርት ትጥቆችን እያመረትን ስፔሻሊ ያው ኢምፖርት ሰብስቲቲዩት ላይ በደንብ ጠንክረን እየሰራን እንገኛለን። ምርታችንን በመላ ሀገሪቷ ተደራሽ ለማድረግ ጥረት እያደረግን እንገኛለን። ጥሩ ነው ያለው ነገር። የመጀመሪያው ቻሌንጅ ሰው የኛን ምርት አምኖ መቀበሉ ነው። ህብረተሰቡ አንደኛ የሀገር ውስጥ ምርት ሲባል የሀገር ውስጥ እቃዎች ሲባል የነበረው ግንዛቤ በጣም ዝቅተኛ ነው። ሁሌም ስትሰራ ከቻሌንጅ ጋር ነው የምትሰራው። ግን ያው ቻሌንጆቹን በመፍራት ስራ ማቆም አይቻልም፣ ስራ መተው አይቻልም። እነዛን ነገሮች ተጋፍጠን ያለንን ነገር መስዋዕትነት ከፍለን ነው እግዚአብሔር ይመስገን ዛሬ ላይ እዚህ ያደረስነው ማለት ነው። አሁን ሞርኛ ኢምፖርት ሰብስቲቲዩት ላይ ነን። በፊት እነዚህ አሁን የምታያቸው በሀገራችን ስላሉ ለፕሪሚየር ሊግ ቲሞች፣ ለከፍተኛ ሊግ፣ ለጤና ቡድኖች፣ ለተለያዩ ተቋማት እንደዚህ አይነት ፕሮዳክቶችን የስፖርት ትጥቆችን እያቀረብን ነው። ስፖርት ትጥቆች በፊት ያው ኢምፖርት ሰብስቲቲዩት የሚደረግ ከውጭ የሚገቡ ነበሩ። ዛሬ ላይ ግን በአካባቢያችን አካባቢውን የሚመስል በሰው ፍላጎት፣ በሰው ከለር፣ በሰው ምርጫ በእያንዳንዱ አድሬስ ያደረገ ከስተመርን አድሬስ ያደረገ ስራ እየሰራን ነው። ያው የኛን ስፖርት ትጥቆች ያው በትላልቅ ደረጃ በአገር ውስጥ በፕሪሚየር ሊግ ደረጃ ሐዋሳ ከነማ፣ ሲዳማ ቡና፣ ኢትዮ ኤሌክትሪክ፣ አርባ ምንጭ እንዲሁም ቅዱስ ጊዮርጊስ ለቅዱስ ጊዮርጊስ ስፖርት ክለብ ለደጋፊዎች፣ ለፋሲል ከነማ ለደጋፊዎች እንደዚህ ለትላልቅ ክለቦች መላው አገሪቷ ላይ ላሉ ክለቦች እንሰራለን።